ብዙውን ጊዜ የሚነሳው ጥያቄ እጅግ ኃያሉ ጂን ማን ነው የሚለው ነው። ብዙዎቻችን የምናውቀው መልስ ሰይጣን የሚለውን ነው። በተጨማሪም ኢብሊስ በመባልም የሚታወቀውን። ነገር ግን ኢብሊስ የጂኖች ቅድመ አያት አለመሆኑን ማወቅ አስፈላጊ ነው። ልክ አደም አለይሂ ሰላም የሰው ልጆች ቅድመ አያት እንደሆነው ሁሉ በኢብን ካንጁር ገለጻ መሰረት የጂኖች ቅድመ አያት ጃን ነው። በተጨማሪም አልጃን ከአደም በፊት ጀምሮ በምድር ላይ ይኖር የነበረ ፍጥረት መሆኑም ተተርኳል። ጃን ኢብን ጃን በሚባል ንጉስም ነበር የሚመሩት። በተጨማሪም አቡ አልጃን በመባልም ይጠራል። የጂን ቅድመ አያት መሆኑ ቢነገርም ኢብሊስ ግን አይደለም። ይህ ልዩነት በጂኖችና በሰይጣኖች መሃል ወዳለው መለያየት ይመራናል። ኢብን ካንጁር ስለዚህ ጉዳይ ያብራራል። ሰይጣኖች ጂኖች ናቸው፣ ግን ጂኖች ሁሉ ሰይጣኖች አይደሉም። ጉዳዩ ቀላል ነው በማለት ያብራራል ኢብን ካንጁር። ኢብሊስ ከተከታዮቹ መሃል የነበረችን አንዲት ሴት ጂንን አግብቶ ነበረ። ልጆችም ወለዱ። የኢብሊስ ዘሮች ዛሬ ሰይጣን ብለን የምንጠራቸው ፍጥረቶች ናቸው። እነዚህ ፍጥረቶች የተለያየ አይነት መልክ አላቸው። እናም አላህ አይበለውና ብዙዎቹም በጣም የሚያስጠላ አስቀያሚ ቅርጽ ወይም ውሾችን የመሰሉ ናቸው። የራሳቸው ከተሞችና መኖሪያም አላቸው። በመሰረታዊነት የሚገኙት በበረሃዎች፣ በተራሮች፣ ሩቅ ባሉ ደሴቶችና በባህር ላይ ነው። ኢብሊስ መሪያቸው፣ ቅድመ አያታቸውና በአንዳንድ መንገድም ሙስሊም ያልሆኑ ጂኖች ጌታ ነው ማለት ይቻላል። ሁሉም በእርሱ ባንዲራ ስር ይሰባሰባሉ። እያንዳንዳቸው ቡድኖችም ለእርሱ ባላቸው